ልደቱ አያሌው ሰላያቸው ስለሆነ እሱ መልምሎ በሙሉ እኮ የአማራ ዶክተሮችን በሙሉ አደራጅቷል። ደብረጽዮን እየጠበቁ እኮ ነው። ትናንት አብይ አህመድን ደግፈው ገቡ። ዲያስፖራ የከተማ መሬትና ኮንዶሚኒየም የለም የድርጅት ቦታ መስሪያ የለም ብሎ አባረሯቸው። ኦሮሞዎች ሲመጡ መቃወም ጀመሩ። ስቶፕ አማራ ጄኖሳይድ እያሉ አብይ አህመድ ዲክታተር እያሉ ባንዲራ ሲሸከሙ ከረሙ። እንደ ትግሬዎች ግን ሎቢስት ቀጥረው አማራን ወደ ስልጣን ማምጣት ሲችሉ አሁን ተስፋ ቆርጠው በልደቱ አያሌው ተደራጅተው ደብረጽዮን እየጠበቁላቸው። አማራ ማለት ይሄ ነው። ልክስክስ ህዝብ፣ ወራዳ መናኛ ህዝብ ነው። እኔ ነኝ አማራው፣ እናንተ አማራ አይደላችሁ። እኔ አማራ ነኝ። አሁን እዚህ ውስጥ ያላችሁ 5 አማራ ቢገኝ አማራ የለም። ልክስክስ ነጠላ መልበስ፣ ሻሽ መጠምጠም፣ አማራ ሚል ቲሸርት፣ አማራ ሚል ፋኖ ሚል ኮፍያ ማድረግ አማራነት ሊያደርግ አይችልም። አማራነት ማለት ስነ ልቦና፣ አማራነት ማለት አስተሳሰብ ነው። አማራነት ማለት ጀግንነት ነው። አማራነት ማለት ለስልጣን መዋጋት ነው። አማራነት ማለት ሪስቶር ለማድረግ ነው ታሪኩ። አማራነት ማለት የአባቶችን ታሪክ መድገም። አማራነት ጎቤነት፣ አማራነት ፕሮፌሰር አስራትነት ነው። አማራነት አምባቸውነት ነው። አትሌባ አማራነት አሳምነውነት ነው። እመን በሴራ ሞያን ቢገላቸው አማራነት ጎቤነት ነው። አማራነት አስማረ ዳኘነት ነው። አማራነት ዛሬ በዚህ 3 ዓመት የተዋጉልን እውነተኛ ፋኖች በትግራይ እየተወገዱ እነዚህ ናቸው። አማራነት ህዋትን አልቀበልም ባይነት ነው። አማራነት ትግሬ ጠላቴ ነው ብሎ ደምድሞ ማኒፌስቶ መቅረጽ ነው። አማራነት እርሱን ማስመለስ ነው። ከዚህ ውጭ ያለ ግን ኮልኮል ለዚህ ውስጥ ያለ አማራ አይደለም። ማሊያውን ነው የምትጠቀም። ውዳቂ ነው እያልኩ ነው። እኛ የሁሉ ሰው ስናጋልጥ ስም አታጥፉ ትሉ ነበር። ዛሬ ግን ተመልሳችሁ ለካ ወያኔዎች ነበሩ ትላላችሁ። የአማራ ትግል ሞኞች እንደኛ ያለው ይጮህበታል፣ ብልጦች ይዘርፍበታል። አንተ ወራዳ ዲያስፖራ ዛሬ ደግሞ ደብረጽዮን አደራጅቶ ደብረጽዮን ትጠብቃለህ። አብይን ገለህ አስክሬን ጎትተህ ትግሉ አሁን ደብረጽዮን የተባለን ድውይ ማምጣት ነው። ይሄን ደግሞ አንፈቅድላችሁ። አማራ እስከሚደራጅ የአማራ ገበሬ እስከሚነቃ የራሱ ሚዲያ እስከሚፈጥር አብይ ይቀጥላል። ቀድመ ትግሬ አትገባ። ያጎመራውን ማሽላ ያዘረዘረውን አገዳ እኮ ነው የቀጫችሁት። የፋኖን ትግል አያችሁ። ትግሬዎች አማራ ሲለመልማዩ፣ ሲያጎመራዩ፣ ሲታጠቃዩ ዘለው በነዘመነ በኩል ትግሉን ገደሉት። ባህር ዳር ተይዞ ነበርኩ። ዘመነ ሲገባ ትግሉ ቋራ ላይ ገባ። አንተ መሀይም አማራ አስረግጬ እየነገርኩ ነው። ዛሬ ኦሮሞ ጠላቴ ነው በልሚል ትግሬ ነው። ውሸት ነው። ኦሮሞ ጠላት ሊሆን አይችልም። ኦሮሞ እንዳንተ የሚገደል፣ ኦሮሞ እንዳንተ የሚፈናቀል፣ ኦሮሞ እንዳንተ ዙሪያውን አዲስ አበባ ተፈናቅሎ ማልታቲ ጉርባ እያለ ቀዳዳ ሱሪ ቀዳዳ ቂጡን የሚሄድ ገበሬ ነው። ኦሮሞ ኃይል ቢኖረው ኦሮሞ ቢገልም 16 ሚሊዮን አማራ ለምን አብረት ኖራል? ህወሓት ከተባረረች ትግሬ ከተባረረ ከስልጣን ካባረርናቸው በኋላ በሰፈራ በድህነት በድርቅ የሄዱ ትግሬዎች ናቸው ቋንቋውን ለምደው እየገደሉ ያሉት። ከአባይ በራስ ወለጋ መኪና አስቆመው ከመተከል እስከ አሶሳ መኪና እያስቆሙ በጎች አሉ እያሉ የሚገሉ ትግሬዎች ናቸው። ኦሮሞች አይደሉም። ጥቂት ዘረኛ ኦሮሞች አሉ፣ ኦነጎች ማለት ነው። ኦነግ ሸኔ ግን ትግሬ ነው። ኦላ ትግሬ ነው። በትግሬ ነው የሚመራው። ይህን እውነታ ስናጋልጥ ብልጽግና ነው ካልከኝ፣ አዎ ብልጽግና ነው። ምንም ላደርግ አልችልም። አንድ እቅድ ልንገራችሁ እስኪ ሼር አድርጉት ይሄን ነገር ሰው እንዲሰማ። በጣም የህወሓትን እቅድ ልንገራችሁ። አብይ እንዴት ክልሉ እንደከበበ እንደነገርኳችሁ ዛሬ ደግሞ ልንገራችሁ እስኪ። ብለህ ነበር ብለህ ደግሞ የዛሬ 8 ዓመት ወጣ። ያኔ ግን ወያኔ ገብቷል። መግደሉን ይጀምራል፣ አንተን መበተኑ ይጀምራል፣ ኦሮሞን ቆለጡን አዋ መንጠልጠል ይጀምራል። የራሱን ሀገር ነጥቆ ይሄዳል። እምን ትግሬ በፍጹም ሊተኛለች። ትግሬና አጋዚ ህዝቦችን ደግሞ መለየት አለባቸው። ያድዋ ትግሬና እንደርታ ሰው አንድ ሊሆን አይችልም። ትግሬዎችም አይደሉም እንደርታዎች፣ ተንቤኖች፣ ኢሮፖች፣ አገዎች። ሸራክ
ይስማው ሰው ቅረጽና ፖስት አድርግለት። ህዋቶች ተመልሰው ሲመጡ አንድ እቅድ ይዘዋል። የመጀመሪያው እቅዳቸው የአማራ ክልል ማፍረስ ነው። እነሱ ነው የሰሩት፣ ደግሞ ሲመጡ ያፈርሱታል። ኦሮሚያን የሰሩት እነሱ ናቸው፣ ያፈርሱታል። ለነሱ እንደሚመች አድርገው ደግሞ አገር ሰርቶ ይላሉ። እቅዳቸው ተመልሰው ሲመጡ እቅዳቸውን ደርሰንበታል፣ መረጃው አለ። አማራ ክልል እነሱ ለሰሩት ያፈርሱታል። ከፊሉ ኦሮሞን ይሰጣል፣ ከፊሉ ለትግሬ ይወስዳል፣ ከፊሉ ለሱዳን። ሱዳን ባለውለታቸው ነው። አርሚ 7 ያለ እዚያ ነው። አማራ ጨፍጫፊ ሳምሪ ቡድን ያለ እዚያ ነው። ዛሬም በነዘመነ ካሴ እየተገፋ በወለጋ ተሻግሮ ለመምጣት በጎጃም በኩል እየመጣ ያለው ኃይል አለ። ስለዚህ ባለውለታቸው ናቸው። ወደ ስልጣን ከመጡ ሲመጡ ይመጣሉ ደግሞ በቀጥታ የአማራ መሬት ለሱዳን ጥያቄ ያለው ይሰጣሉ። የነሱ ግን የቻሉትን እስከ አባይ ግድብ ይዘው አገር ይሆናሉ። አማራ የኩርድ ህዝብ ነው። አማራ ገረድ ነው። አማራ ተዋጊ አይደለም፣ ውሸት ነው። ተዋጊ አይደለም። የሚዋጋው አማራ ሌላው ሲያዋጋው፣ ትግሬ ሲያዋጋው ኤርትራን ድባቅ መጣ። ኦሮሞ ሲያዋጋው ትግሬን ድባቅ መጣ። ዛሬ ራሱ ይቻል ብለን በ3 ዓመት ለመጀመሪያ ጊዜ በ3000 ዓመት ታሪክ በልቶ ዋጋ ስንለው ተፍረክርኮ ቁጭ ቀበሌ እኮ መያዝ አልቻለም። ስለዚህ አማራ ኦሮሞች ቢያዋጉት አሁን ያሸንፋል። አማራን አማራ ቢያዋጋው የትም አይደርስ። እዚያው ራስ በራሱ እየተገዳደለ ቀጥሏል። መሪ የለውም ማለት ነው። ሰኝ ነው ምናምን የሚባል የኦሮሞ ሰው እኮ አንድ ፈኒጋ ያለ እሱ እኮ ተናግሯል። አማራ መሪ የለውም ማለት የአማራ ትግል ማንም የሚያቦካበት ነው አለ። ስር ነቀል ለውጥ ማምጣት የማይችል ነው አለ። አሁን ሁሉም ዘርፎ ዲያስፖራው አዲስ አበባ ቅድም እንደነገርኳቸው ሄዱ። አብይ ጋር ደግፈው አብይ ጀግናችን፣ አብይ ኦሸፑ ሲሞ ያምራል፣ አብይ ከኃይለ ሥላሴ በኋላ ጀግናው መሪ ከቆንጆው መሪ እየተባለ ተከተለ። አሻጋሪያችን ያውሉ ካሳምነው ጽጌ ጀምሮ ሙሴ ነው አሻጋሪ ነው አለው። እሱም ይጮሃሃ ይሄ ሰው ለካ የማይም ነው አለና መጽሐፍ ጻፈ። እርካብና መንበር ብሎ በሬን ሳር እያሳየው ገደል ላይ አድርገህ ከተተዋል። ያን እያነበበ መጠን እያነበበ ነገር ነው። ይሄ ሰውዬ አጥፊ ነው፣ ደግሞ በጣም ውሸታም ነው። ትግራይ በወያኔ በሚገዛት አገር ላይ ታጣፊ ክላሽ ይዤ መኪና ውስጥ አድር ነበር። አገሪቷን ማን እያስተዳደረ? ይሄ ሽንታም ውሸታም ነው ስል ማን ይሰማኛል? እምቢ አላቸው። አሁን ያ አዲስ አበባ ሄዳችሁ ተስፋ ስቆርጡ ሁሉም ዘርፎ መሄጃ ሲያጣ ልደቱን ሲሳደብ ከርሞ በልደቱ በኩል ተደራጅቶ ህዋትን እየጠበቀ ነው። የአማራ ምሁራን ሳይቀር በብልጽግና ጊዜም ይሄን አድርገዋል። ዛሬ ብልጽግና ያቆረፉ ናቸው። እንደገና በልደቱ ደግሞ አሁን አማራዎች ሳይቀሩ የተማሩ ሳይቀሩ መጥተው እየጠበቁ ነው። የትግራይ ኃይል ማለት ነው። ነገም ደግሞ ልደቱ ይዟቸው ሲገባ ታያላችሁ። በሙሉ ይዟቸው ይገባል። እነ ደብረጽዮን ደግሞ የሚመለምሉትን ይመለምሉና ሌላው ይገላሉ፣ ሌላውን ያስራሉ። የሆነው ተመለሱ ይላሉ። ከዚያ ደግሞ የተመለሱት ምን ብለው ይጀምራሉ? እንዳሁኑ አሁን አብይ እንደሚቃወም ኦሚያ አመር ጄኖሳይደር እንደሚሉ ደግሞ ደብረጽዮን ቲፒኤልኤፍ ኢዝ አወር ኪለር ስቶፕ አማራ ጄኖሳይድ እያሉ ደግሞ ዲያስፖራው ሊዘርፉ ይመጣሉ። እመኑኝ፣ ከዚህ ውጭ አማራ ፖለቲካ የትም አይደርስም። ኢትዮጵያ ያረጀች ያፈጀች ያበቃላት ሀገር ነች። መፍረስ አለበት። ኢትዮጵያ ካልፈረሰች ለአማራ ምኑ ነች? ኢትዮጵያ ለአማራ ምኑ ነች? ክልሉን አፍሰውበታል። ለሴራ ሀብት ንብረቱን ነጥቀውታል። ከየክልሉ አሰጥተውታል። ስለ ኢትዮጵያ ለአማራ ምኑ ነች? የአክሱም ሐውልት ለወላይታ ምኑ ነው እንዳለው መለስ ዜናዊ ኢትዮጵያ ለአማራ ምኑ ነች? ፎቅ የለው፣ ሀብት የለው፣ ካምፓኒ የለው፣ ትራክተር የለው፣ በሬ የለው፣ ላም የለው፣ አደይተውታል። ስለዚህ ኢትዮጵያን በጠመንጃ ኃይል ማፍረስና የራሱን አገር መመስረትና ኢትዮጵያን የራሱ አድርጎ ማስቀጠል አለበት። የራስ ሀገር ናት። 70 ሚሊዮን ህዝብ ቢታጠቅ እንኳን ኢትዮጵያን ምስራቅ አፍሪካን ያሰጋል። ሱዳን ሄደን እንቀማለን፣ መሬት ኬንያን እንተኩስበታል። ጀብደኞች በኬንያ ላይ ሄደን ላውንቸር እንተኩሳለን። ቢኤም እዚህ አዲስ አበባ ቁጭ ብለን የኬንያን ጆሞ ኬንያታ ኤርፖርት እንመታዋለን። እስራኤል ያን አድርጋለች። ምጽአት እስራኤል ያን አድርጓል። ምጽአት አማራም ያን ያደርጋል። ምን ችግር አለ? እስራኤል እኮ የ70 ዓመት ታሪክ ያለው ነው። ዛሬ የት ነች? አማራም እንደዚያ ነው ማሰብ ያለብህ። ራስህን ዝቅ አታድርግ።
አማራ የተማራ ኃይል አለ። አማራ ንብረት አለ። አማራ ቁጥር አለ። ወጣት አለ። ጀግና ተዋጊው ፋኖ አለ። አማራ እንደዚህ ነው ማሰብ ያለበት። ኢትዮጵያ አንተ ናት። አሁን የገረድ አስተሳሰብ ስላላበሱት በቃ ንጉስ መሆን አልፈለገም። ሸንቷል፣ በሱሪው ሸንቷል። ትግሬዎች አንዴ መጣው በጭካኔ ገለውታል፣ ጨፍጭፈውታል። ያን አይቷል፣ ፈርቶ ቀርቷል፣ ደንግጧል። እንደሚዳቆ እንደተተኮሰባ ሚዳቆ አማራውን ደንግጧል። ትግሬዎች አንዴ ግርግዳ ግፋ እያሉ ቂጡን በሳንጃ ወግተውታል። ስለዚህ አሁን አማራ ፈርቷል። ስለፈራ ነው እንጂ አዲስ አበባ ዛሬ መግባት ይችላል። ፈርቶ ቀረ፣ ደንግጦ ቀረ። እንደተተኮሰበት ቦር ነው። ጆሮን ቀን አድርጎ ቀርቷል። አማራ ሀቁ ነው እንጂ ትግሬ ሽንታም ነው፣ ኦሮሞ ሽንታም ነው። የኦሮሞ ኃይል ሽንታም ነው፣ ምርኮኛ። አሁን የአማራ ሰው አይተዋል። የኢትዮጵያ ሰው ቲክታክ ላይ አሁን በዓለም ደረጃ ቲክታክን ያበላሸው የወያኔ ትውልድ እና ኢትዮጵያዊ ልብሷን ትለብስና ቂጧን አዙራ አያምርም። የቀሚስ ወንድ ለመመልመል እኮ ቡትቷም የድሃ ልጅ ስለሆነች ልብስ መልበሷን ልታሳይ። እንጀራው እየጋገርኩ ነው፣ ጠላው ጠጁ ክትፎ ዋያችሁት። ድሃ ናት፣ የድሃ ልጅ ናት። ኢትዮጵያዊ ድሃ ነው፣ ኮተታም ነው። ቂጡን ባዶ ቂጥ የሚሄድ ህዝብ ነው። ቲክታክ ላይ አሁን ሰለቸልኝ። በጠቅላላ ቲክታክ ላይ ብታዩ ምግብ ያሳያል። ስጋ ማፊ ነው ምናምን የምትለው ደንቆሮ ጉራጌ አኛ አርጎ እንዳንበሳ። እንዲህ አይነት የኢትዮጵያ ባህል ሳለ ወይ አንዱ ቆራጭ ጉራጌዎች፣ አንዱ ነካሽ። እንዲህ አይነት ወራዳ ጉራጌ፣ የወራዳው ጉራጌ የተከበረ ህዝብ። እንዲህ አይነት ያን ትልቅ ጉራጌ ያዋረዱ ስንት የእንጭቅ ልጆች አሉ መሰሏቸው። ኢትዮጵያዊ ቲክታክ ላይ ስታዩ አንዳንዱ የገልቱ አማራ እስክስታ መጪ ነው የሪያ አበባ ይሄ ወራዳ ነው። ትግሬ አማራን አጥፋ እያለ ይቀሰቅሳል። ኦሮሞ አማራን አጥፋ እያለ ይቀሰቅሳል። አማራስ ሀቢባ ቤት ተቀምጦ የመጀመሪያው ባል እንዲህ አርጎ ደስቁሮብኝ ደጉር ደርጉሶብኝ እንዲህ አርጎ አራት ልጅ እንጥረዳ አንገፍጥቶኝ ዶ አስቀጥቀጥቀጥ እንዴት ነው እከተስ ያውን እንደማግባት ይፈልጋለች ወይ? እንዲህ አይነት ደንቆር ጉራጌዎችን ስልጤዎችን የሚከተል የገበሬ መጋዣ እበታፋሽ አማራ እንዲፈጠር በዚህ 50 ዓመት ውስጥ ያደረጉ ጠላቶቻችን ናቸው። ያድዋ ትግሬዎች ናቸው። ነፍሳ ደስታ እኮ በደርግ ዘመን ያድዋ ትግሬ ናቸው። እነ በላይ ነጋ የስብሐት ነጋ ወንድም እኮ ከፍተኛ የፍርድ ቤት ፕሬዝዳንት፣ የአማራ ምሁራን 86 ጀነራልና ምሁራኖችን የገደለው እሱ እኮ የረሸኑ። ደርግም እነሱ ናቸው። ወያኔ ውሸታቸው ነው፣ እነሱ ናቸው። ተሸክመን ያመጣናቸው እነዚህ አሁን ተራራውን ያንቀጠቀጠ ትውልድ ኤርትራና ምናምን ሐማሴንና አድዋ ውሸት። ሽሬ ላይ ትንሽ ተዋግተዋል፣ ጉና ላይ ተዋግተዋል። ከዚያ ውጭ አማራ ዝም ብሎ ተሸክሞ እንደነተፈራ ያለው አለሌ እንደደመቀ ያለው ተሸክሞ አዲስ አበባ ያደረሳቸው ገልቶችና ፈሪና ቀዘናም በጭማጭ አሉ። ትግሬ ኮረድ እኮ ዴድ በአማራ ከጎንደር ፋኑና በአማራ ወጣት እኮ ደረቱን ከጋዚ ጋር ሲገጥም እኮ ነው ቆላትን ቤት የገባ ይቀዘናም ትግሬ ስለፈራው። አሁን ጨርቅ ማሳየት እንደ ትልቅ ነገር፣ ክትፎ ማሳየት እንደ ትልቅ ነገር፣ ቡና እየጠጡ ማሳየት እየጨፈሩ አሁን አማራ በአረብ ሀገር